ሃይ ጋይስ እንዴት ናችሁ? ሁሉ አማን። ዛሬ እስቲ ቁርስ ምን እንደምሰራ ተመልከቱ። ሰንበር ነው የምሰራውና ተጋብዤ ነው የሰው ጋብዞኝ ነውና ግማሽ ሰንበር በጣም አጣፍጬ ነው የሰራሁት። መጀመሪያ ሰንበሩን መክተፍ ነበረብኝና እሱን ከተፍኩ። በጣም ወደው ምግብ ነው ከሁሉም አብልጬ በጣም ነው ሁሌ ወላው ራሱ ደስ ይለኛል። የምር በጣም ነው የሚጣፍጥ። ደግሞ እኔ ስሰራ ዋው እንዴት እንደሚጣፍጥ ይሄ ውሻ ደግሞ በጣም ያስገረኝ ነበር። ግማሹን ለሱ ነው የበላው። የምር ሰንበር ሰሩ በጣም ሽንኩርት ያስፈልጋል። ሽንኩርት በዛ ብታደርጉ በጣም አሪፍ ነው። በጣም ነው የሚያጣፍጠው ሽንኩርቱ በጣም ያጣፍጣል። ጥብስም ሲሰሩ ምናምን በጣም ሽንኩርት በዛ አድርጋችሁ ለቁርጥ እንደምንጠቀመው ለቁርጥ እንደሚደረገው አድርጋችሁ ተሳትፋችሁ በቃ መጨመር ነው። በዛ አድርጋችሁ በጣም ነው የሚያጣፍጠው። ከዛ ከስማልጄ ላይ ከሰል አደረኩ። በከሰል ነው የምሰራው። ያው ከዛ ድስቱን ጣድኩት። ዘይት ትንሽ ከጨመርኩ በኋላ ባይዘዌ አልጫው በጣም መስራት ይቻላል፣ ግን እኔ ቀይ ነው የምወደው። ቀይ ሰንበር የምሬን ቀይ በጣም ነው የሚጣፍጠው እና ቀይ ሰንበር ስለምወድ በርበሬ መጨመር አለብኝ። ቃሪያም ራው ላይ ጨምራለሁ። ዛሬ በቃ የሚያቃጥል ምግብ ነው ለምፈልገው። በርበሬም ትንሽ ነስነስ አደረኩ። በጣም ነው የሚጣፍጠው። በቀይ ሲሰሩ ዋው እኔ ልነግራችሁ አልችልም። እና ደግሞ ሰንበር የሚጣፍጠው እንትን ሲኖረው ነው፣ መረቅ ሲኖረው በጣም ነው የሚያጣፍጠው። ትንሽ ውሃ ጨምራላችሁ። መረቁ እንዴት እንደሚያጣፍጥ የምሬን ነው ሙላችሁ። ከዛ መጨረሻ ላይ ያው ጨውም ጨመርኩ። ዋው ቀመስኩት። በጣም ነው የሚጣፍጠው። የምር ከሚባለው በላይ በጣም ጣፋጭ ነው። ቃሪያም ምናምን አደረኩት። እዩት ስታይ ራሱ እንዴት እንደሚያምር በጣም የሚያስጎመጅ ለመብላት ያማረ ነውና ከዛ ምንም አንድ እንጀራ ላይ አደረኩና ዛሬ በቁርስ የበላሁት ይሄን የመሰለ ምግብ ነው። ዛሬ ሽሮ አይደለም የምንበላው፣ ዛሬ ጥብስ ሰንበር ነው የምንበላው። ዋው በጣም ነው የሚጣፍጠው። አየር ላይ ነው በልቼ ራሱ ጨረስኩት ጋይስ። እና ደግሞ ይሄ ቪዲዮ የሚደርሳችሁ ሰዎች በቃ አምስት ጊዜ ብቻ ኮፒ ሊንክ አድርጉልኝ። በቃ 5 ይበቃኛል እና ወዳቻለሁ። ይመቻችሁ።